ኖላዊቶች እንግዲህ ወይዘሮ ሜላት እያበደች ትገኛለች ማለት ነው። ድርጅቷን በስተመጨረሻ ምን አደረጉባት የሚለውን ነገር እንግዲህ ይዘንላችሁ መተናል ማለት ነው። ኖላዊቶችን እንግዲህ ወይዘሮ ሜላት ምክንያቱም ለጠበቃው ሰጥታው ነበረ። ጠበቃው ደግሞ እሷ ጋር የሚሰሩ ሰዎች እየተከታተሉት እንደሆነ ነግሯታል ማለት ነው። እንዴት ሊሆን ቻለ? ለካ በህይወቴ እየቀለዱብኝ ነበር ማለት ነው ብላ በጣም ተናዳና አዝና ታለቅሳለች ማለት ነው። እንደዚሁም ደግሞ ጠበቃውን ትታው ነው ተነስታ ሄደችው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እነሆ ኖላዊቶችን ይዘንላችሁ መተናል ማለት ነው። ሀና እንግዲህ ከዚህ በኋላ ስራ እጀምራለሁ ብላ ደላላ ቤት ሄዳለች ማለት ነው። ምክንያቱም ኤላ ስራ አንቺ ቆይ ቤተሰቦች ትያለሽ ሁሌ ለቤተሰቦችሽ ምን ያደረግሽው ነገር አለሽ? እህትና ወንድሞችሽ ግን ዝቅ ብለው ከትናንቱ ማንነታቸው ዛሬ ላይ ዝቅ ብለው እየሰሩ ይገኛሉ ብሎ እንግዲህ ነግሯት ነበር፣ ልክ ልኳን ማለት ነው። እሱም በማስመልከት እሷም ደግሞ በቃ መስራት አለብኝ ከዚህ በኋላ ብላ ተነስታለች ልትሰራ ማለት ነው። ለወይዘሮ ሜላትም ስነግራት እማዬ በትምህርቴ ባገኘሁት የስራ እንትን በእሱ ካላገኘው ምክንያቱም እንደነሱ የእነሱን ስራ ተመኝተሽው ነው ወይ ብላ ስጠይቃትም አዎ እሱን መስራት አለብኝ ከዚህ በኋላ ምንም አማራጭ የለኝም ብላ እንግዲህ ሀንቾ ተናግራለች ማለት ነው። እውነት ለመናገር ሀና አዎ መስራት አለብሽ፣ እንኳን ይሄንና ከነሱ በፊት እኮ እኔ ዝቅ ብዬ እሰራ ነበረ፣ እናንተን ያገኘሁት እኮ በሰራተኝነት ነው ቤተሰቦቼን ያገኘሁት ብላ ትላታለች። ወይዘሮ ሜላትም እያለቀሰችና እየተጸጸተች ተይ ልጄ ወደ አለፈው እንትን አትመልሺ ብላ ታለቅሳለች። እንደዚሁም ደግሞ አስቱካ እንግዲህ ምክንያቱም ለወይዘሮ ሜላት ከዚህ በፊት ነግሬሽ ነበር ግን እዛ አንቺ አልሰማ ብለሽ ነው ብላ ይቅርታ ጠይቃታለች። ካስከፋውሽ ይቅር በይ ልጄ፣ ማንም ሰው የለኝም እኮ ካንቺ ሌላ ብላ ትላታለች። እንደዚሁም ደግሞ አስቱካ ከዚህ በፊት እንግዲህ ወይዘሮ ሜላትን ተይ የሚጎዱሽን ሰዎች አትጠጊ፣ ይሄ ማለት ደግሞ ከባድ ነው እያለች ብትነግራትም ልሰማት አልቻለችም። ጎበዝና ቆፍጣና እንዲሆነች ሁላችንም እናውቃለን ማለት ነው። ሜሉካ እንግዲህ እያንዳንዱ ነገር ሁሉንም ነገር ትደርስበታለች ከጊዜ በኋላ። ዲምብላልም ደምለው ወደ ሀገሬ መሄድ አለብኝ ሲላት ተናዳና ተበሳይታ የት ነው የምትሄደው? የሰው እቃ ሳትመልስ፣ ስለዚህ ቢያንስ እቃውን መልሰህ እሄዳለሁ ብትል ያምርብሃል። እንደፈለጉ የመሄድና የመምጣት መብት እኮ የለህም የሰው እቃ ይዘህ፣ ስለዚህ እሱም ብቻ መልስልኝ እያለች ትለዋለች። እንደዚሁም ደግሞ ተምቹ ተከትሏት ነይ ብሎ ይጠራታል ወደ ሆቴል። እሷም ደግሞ ተነስታ ስትሄድ ምንድን ነው የምትፈልገው ብላ ትጠይቀዋለች። ተይ ደምለውን አትናገሪ እያለ ይላታል ተምቹም። ምን ለማለት ፈልገህ ነው ደምለውን አትናገሪ ትለዋለች። ደምለው ማለት ስሚ ደምለው እኮ ምክንያቱም የዋህና ሚስኪን ነው፣ አሁን ደግሞ ወደ ሀገሬ እሄዳለሁ ብሏል እያለ ሲነግራት ከተምቹ ጋር አንተ በቤተሰብ ጉዳይ አይመለከትህም፣ ስለዚህ አድበት ተቀመጥ እያለች ትናገራለች። ድንብላል አሁን ላይ የራሷን ህይወት ትታ ለሜላት ቤተሰብ እየኖረች ትገኛለች። ምክንያቱም ብናጣም ብንነጣም ከናንተው ጋር ቢከፋኝም ከናንተው ጋር ብላ እስር ቤትም ብታስገባት እንኳ ከዚህ በፊት ወይዘሮ ሜላት ጎበዝና ቆፍጣና ሁና ድንብላል አብራቸው እየሰራች ትገኛለች። በዚህ የተነሳ እንግዲህ እያንዳንዱ ነገር ከባዱ ችግር የተፈጠረው ነገር እንግዲህ ምክንያቱም እሷ የምታውቀው ነገር የላትም ነበር ማለት ነው። ወይዘሮ ሜላት ጎበዝና ቆፍጣና እንዲሆነች ሁላችንም እናውቃለን ማለት ነው። እውነት ለመናገር ሜላት የምታስገባቸው ሰዎች ጎርተዋት ነው የሚሄዱት። የመጣ ሄደውን ብትቀበልም ሉሊትም ይቅርታ ጠይቃታለች፣ ግን እሷ ይቅርታዋን አልተቀበለችም። ወይዘሮ ሜላት ነግሬሽ ነበረ፣ እኔ ክብሬን ከፍ ዝቅ የሚያረግ ሰው አይመቸኝም፣ ስለዚህ እኔ ማለት ለልጆቼና ለቤተሰቦቼ ክብር ያለኝ ነኝ። ቤተሰቦቼንና ልጆቼን እኔን የሚነካ በማንም አልደራደርም ብላ እንግዲህ መልስ ሰጥታለች ማለት ነው። እንደዚሁም ደግሞ ምስኪኗ ሰላም ስራዋንም ብሰራ ከምላሴ ጋር ትሁት እየተመላለሰች ስለሆነ ትሁት እንግዲህ ፍቅር የያዛት ከምላሴ ቢሆንም ሰላምም ደግሞ እዛው ጫማ የሚሰፉበት ቦታ ስለመጣች አንድ ነገር ትላታለች። ምን ማለት ነው እንዴ? እሷን ማለት ከዚህ በፊት ይተዋወቃት ነበር እንዴ ትላታለች። ምን አውቃለሁ እሷ ጋር እንደሚተዋወቅና እንደሚግባባ ግን ነግሮኛል ትላታለች ለትሁት። ትሁትም ደግሞ በቃ ተው
እንዴት እውነት ነው ምላሴ? እሷ ጋር ታወራላችሁ ትተዋወቃላችሁ እንደ ሲላት፣ አዎ እንተዋወቃለን ሲላት፣ ተነስታ ጫማ ማሰፋቷን ተነስታ ትታው ትሄዳለች። በዚህ የተነሳ እንግዲህ ምላሴ ሞኙ አሁን ላይ እየተጣላም ቢሆንም ሰላምም ወደ ፍቅር እንዲገባ እየገፋፋችው እያለ እሱ ግን ምንም ነገር ወደ ትሁት ሲመጣ ምንም እያወራት አይደለም። ትሁት ደግሞ ለማታወራይ ለምን ትደውልልኛለች? ችግርህ ምንድን ነው? ምላሴ ግን አላሳዝንም እንዴ? ቆይ ምን አድርጊ ነው የምትለኝ? እያለች ምላሴን እንግዲህ ትጮህበታለች። ምላሴ እንግዲህ አሁን ላይ ታውቃላችሁ ብዙ ነገሮችን ያለፈ ብዙ ነገሮችን አልፈው እዚህ ላይ የስራ ሰውና ምሁር የሆነ ልጅ ቢሆንም ግን እዛ እያንዳንዱ ነገር ለማስተካከል ሙከራ ላይ ነው ማለት ነው። ወይዘሮ ሜላት አሁን ላይ በጣም የሚያሳዝን ህይወት ብትኖርም ግን እዛ ይሄ ህይወት ደግሞ እንደሚቀየር አንድ ቀን በተስፋ እጠብቃለሁ ብላለች ማለት ነው። ጠበቃዋ እንግዲህ እየነገራት ያለው እሷን የሚከታተል ሌላ ሰው እንዳለ ነው። አቶ ሙዘክርም ድርጅት ውስጥ እንዲሰራ ቢቀጥራትም ሉሊት ግን ልታስቀምጣት ልታሰራት አልቻለችም። ምክንያቱም ከዚህ በፊት ውክልና ሊሰጣት ቢልም አልፈልግም ብላ ወይዘሮ ሜላት ከዛም በኋላ ውክልና እንዲሰጣት ፈልጋ ነበር። በስተመጨረሻ ግን አልተሳካም። ምክንያቱም ሉሊት የሜላትን ውድቀት እንጂ እድገቷን አትፈልግም ማለት ነው። ይቺ የተረገመች ሉሊት እንግዲህ እሷው ናት ያባረረቻት። እሷ ብታባራትም እንደዚሁም ደግሞ ስራው እንደሚያስፈልጋት ከዚህ በፊት ሜላት ደህና ስራ አገኘው ስትል ግን ይቺ ምቀኛ አላሰራት አለች። ኢዩኤልም ደግሞ ወይዘሮ ሜላት እባክሽ በእኔ ላይ ቂም እንዳትይዢ በጣም ይቅርታ፣ ስለዚህ መስራት አለብን እያለ ይነግራታል። እያንዳንዱ ነገር እሷም ደግሞ ለመናገርም ብትሞክርም ሁሉንም ነገር እኔ አስተካክለዋለሁኝ። ስለዚህ ኢዩኤል እንደዛ ያለበት ምክንያቱም ወይዘሮ ሜላት አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ውስጥ ስላለች እናም ደግሞ እንደምታስፈልገው ሂዶ ይነግራታል። ወይዘሮ ሜላትም በድጋሚ ሉሊት ባጠፋችው ይቅርታ ተንበርክኮ ይጠይቃታል። ሉሊትም ደግሞ እባክሽን ሂጂና ወይዘሮ ሜላትን ይቅርታ እንዲጠይቂ ብሎ ሲላትም ምን ማለት ነው? እኔ ለዛ ይለ ሴት ነው እንዴ የምንበረከከው አንተ ብላ ትለዋለች። ከዛ በስተመጨረሻም ሄዳ ይቅርታ ትጠይቃታለች። ሜላት ግን ይቅርታውን አልተቀበለችም ማለት ነው። አሲር የሀና ነገር የጨነቀው ይመስላል። ምክንያቱም ሀና አሁን ላይ ስራ እፈልጋለሁ ብለዋለች። ከዚህ በኋላ መስራት አለብኝ አንዳንድ ነገር እንኳ ቤተሰቦቼን ማገዝ አለብኝ ብላ ትላለች። ከዛም በኋላ እሷ እንደዛ ስትል ምን ማለት ነው እንደዚህ የምትይው ነገር አልገባኝም እንዴ? በትምህርትሽ ታገኘሽ ትገቢያለሽ። አሁን ግን የማይሆን ነገር ነው ሀንቹ። ስለዚህ ቀስ ብለን ሁሉንም ነገር እናስተካክለዋለን ብሎ ይላታል ማለት ነው። እሷም ግራ ስለገባት አምናለሁ፣ ግን ምን እንደማረግ አላቅም፣ ምን እንደምልት ትለዋለች። በዚህ ሰዓት ላይ ወይዘሮ ሜላት ያለችበት ሁኔታ ከባድና እንትን የሆነባት ሲኦል የሆነባት ሰዓት ላይ ነው ያለችው። ምክንያቱም አንዴ ለልጆቿ አንዴ ድርጅቱ ቢመለስ እንኳ አሪፍ ነበረ፣ ግን እሳ ያ ሁሉ የደከመችበትና የለፋችበት ቢያዝባትም ግን እንደሚመለስ ተስፋ እያደረገችም ቢሆን እየሰራች ትገኛለች። ኖላዊ እንግዲህ ከዚህ በፊትም ሀናን አትናገሩብኝ፣ ሀና ማለት ማንኛውም ሰው ይቀራል በሀና የመጣ እያለ ፋኖሴን ይቆጣታል። ፋኖሴም ደግሞ ይቅርታ ጠይቃለች። ምክንያቱም ሰላምን ሀናን ይቅር በይኝ፣ ምክንያቱም እኔ አጥፍቻለሁኝ፣ ያጠፋሁትም ደግሞ በአንቺ ምክንያት ነው ብላ ሆቴል ቀጥራ ትጠይቃታለች። ምንም ችግር የለም ፋኖሴ፣ እኔ እኮ አሁን ይገባኛል፣ ምክንያቱም አንቺን ትቼ መሄድ ራሱ አልነበረብኝም፣ ግን ቤተሰቦቼ ደግሞ እዛ ውድቀት ላይ ናቸው ብላ ትላታለች ማለት ነው። በዚህ የተነሳ እንግዲህ ፋኖሴና ሀና ታርቀዋል ማለት ነው። ኖላዊትም ሚስቱ ጋር ታርቋል። ቪዲዮውን ከወደዳችሁ ሰብስክራይብ እያደረጋችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።